የሞት ጥላ ባጠላበት የባሩድ ጢስ ሰማዩን በሸፈነበትና የሰው ልጅ ደም እንደ ውሃ በሚፈስበት የጦር ግንባር ላይ በድንገት አንድ ያልተጠበቀ ጸጥታ ሰፈነ። ጆሮን የሚያደነቁረው የመድፍና የታንክ ድምፅ ቆመ። በምትኩ ከሩቅ እጅግ በጣም ከሩቅ የቤተ ክርስቲያን የደወል ድምፅ በአየር ላይ መንሳፈፍ ጀመረ። ይህ ፊልም አይደለም። ይህ ምናባዊ ትረካም አይደለም። ይህ በዘመናችን እጅግ አስከፊ ከሚባሉት ጦርነቶች ባንዱ በሩሲያና ዩክሬን የጦር ቀጠና ውስጥ የተፈጠረ እውነተኛ ክስተት ነው። ይህ ጉዳይ የፖለቲካ ትንታኔ ብቻ ሳይሆን የሰው ልጅን ጥልቅ የህሊናና የእምነት ጥሪ የሚፈትሽ ልብን የሚሰቅልና አንጀት የሚያረስ ታሪክ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኦርቶዶክስ ክርስቲያኖች የትንሣኤ ወይም የፋሲካ በዓልን ምክንያት በማድረግ በዩክሬን ምድር ለ2 ቀናት የሚቆይ የተኩስ አቁም አዋጅ ማወጃቸውን የክሬምሊን ቤተ መንግሥት አስታውቋል። ይህ የተኩስ አቁም ከሚያዝያ 3 ቀን ከሰዓት 10 ሰዓት ጀምሮ እስከ ሚያዝያ 4 ቀን እኩለ ሌሊት ድረስ ጸንቶ የሚቆይ ነው። ይበልጥ አስገራሚው ደግሞ የዩክሬኑ መሪ ቮሎዲሚር ዜሌንስኪም ይህንን የሰላም ጥሪ ተቀብለው ስምምነታቸውን መግለጻቸው ነው። 2 ጠላቶች ለ2 ቀናት ለአንድ ፈጣሪ ክብር ሲሉ መሳሪያቸውን አውርደዋል። ይህ ማለት ምን ማለት ነው? ይህንንስ ክስተት እንዴት ልንረዳው እንችላለን? እስኪ ይህንን ትዕይንት በአእምሯችን እንሳለው። በዩክሬን በሩድና ጭቃማ የጦር ጉድጓዶች ውስጥ ለወራት እንቅልፍ ያጡ የሞት ጠረን ያሰለቻቸውና በማንኛውም ሰከንድ ሕይወታቸው ሊያልፍ እንደሚችል የሚያውቁ ወታደሮች አሉ። ሩሲያውያንም ሆኑ ዩክሬናውያን አብዛኛዎቹ የኦርቶዶክስ እምነት ተከታዮች ናቸው። በአንገታቸው ላይ ያጠለቁት መስቀልና በልባቸው ውስጥ ያለ የፈጣሪ ፍርሃት አንድ ነው። ነገር ግን የፖለቲካው አውሎ ንፋስ ወንድም በወንድሙ ላይ ጠመንጃ እንዲያነሳ አስገድዶታል። እናም ሚያዝያ 3 ቀን ከሰዓት 10 ሰዓት ሲሆን ያ ሁሉ የሞት ጩኸት ቆመ። በኪየቭና በሞስኮ በካርኪቭና በዶኔትስክ ያሉ የኦርቶዶክስ አብያተ ክርስቲያናት የክርስቶስን ከሞት መነሳት ለማብሰር ደወላቸውን ማቃጨል ጀመሩ። በጦር ግንባር ላይ ያሉ ወታደሮች ቀስ እያሉ ከጉድጓዳቸው ብቅ አሉ። ጠመንጃቸውን ወደ ጎን አስቀምጠው ወደ ሰማይ አሻቅበው አዩ። የባሩድ ጠረን በጣም ጢስ ተተካም። የፍርሃት ጩኸት በህብረት በሚዘመር የክርስቶስ ከሙታን ተለይቶ ተነሳ ዝማሬ ተተካ። ይህ አይነቱ ክስተት በታሪክ ውስጥ አዲስ አይደለም። ይህንን ሁኔታ በትክክል ለመረዳት ወደ ኋላ ተመልሰን አንድ ታሪካዊ ምሳሌ እናንሳ። እንደ አውሮፓውያን አቆጣጠር 1914 በመጀመሪያው የዓለም ጦርነት ወቅት የገና የተኩስ አቁም በመባል የሚታወቅ እጅግ አስገራሚ ክስተት ተፈጥሮ ነበር። የእንግሊዝና የጀርመን ወታደሮች እርስ በርስ እየተገዳደሉ ባለበት የጦር ግንባር ላይ የገናው ዋዜማ ሲደርስ ከጀርመን የጦር ጉድጓድ ውስጥ የገና ዛፎች መብራት ጀመሩ። ወታደሮቹ ሳይሌንት ናይት የሚለውን መዝሙር መዘመር ጀመሩ። የእንግሊዝ ወታደሮችም በራሳቸው ቋንቋ አብረው ዘመሩ። በማግስቱ ጠዋት መሳሪያቸውን ጥለው ከጉድጓዱ ወጡ። በመሃል ባለው የማንም ያልሆነ መሬት ላይ ተገናኝተው ተቃቀፉ። ሲጋራና ቸኮሌት ተለዋወጡ። አልፎ ተርፎም ኳስ ተጫወቱ። ያ ክስተት ለዓለም ያስተማረው አንድ ትልቅ እውነት ነበረ። የሰው ልጆች በተፈጥሯቸው ጠላቶች አይደሉም። ጦርነት የፖለቲከኞች ጨዋታ እንጂ የህዝቦች ፍላጎት አይደለም። ዛሬም በሩሲያና በዩክሬን መካከል የተፈጠረው ይህ የፋሲካ የተኩስ አቁም ያንን የ1914ቱን መንፈስ የሚያስታውስ ነው። የትንሣኤ በዓል በኦርቶዶክስ ክርስትና አስተምህሮ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሐዘን ወደ ደስታ የመሻገር ተምሳሌት ነው። የክሬምሊን መግለጫ እንዳስነበበው ይህ ውሳኔ የኦርቶዶክስ ክርስቲያኖች የጌታችን የኢየሱስ ክርስቶስን የትንሣኤ በዓል በሰላም እንዲያከብሩ ታስቦ የተደረገ ነው። ፕሬዝዳንቱ ፑቲንም ሆኑ ፕሬዝዳንት ዜሌንስኪ ለዚህ መንፈሳዊ እውነት ቢያንስ ለ48 ሰዓታት እጅ ሰጥተዋል። ነገር ግን ይህን ጉዳይ ከስሜት ወጠን በጥልቀት ስንመረምረው የጦርነቱን ዘግናኝነት ይበልጥ ያጎላብናል። የሰው ልጅ ምን ያህል ተቃራኒ ፍጡር ነው! በአንድ በኩል ለፈጣሪውና ለሃይማኖቱ ያለውን ክብር ለማሳየት ጦርነት ያቆማል፣ ጸሎት ያደርጋል፣ ሻማ ያበራል። በሌላ በኩል ደግሞ ያቺ የ48 ሰዓት የሰላም ጊዜ እንዳለቀች ተመልሶ ያንኑ አብሮት ሲጸልይ የነበረውን ወንድሙን በቦምብ ለማጋየት መሳሪያውን ያነሳል። ይህ የተኩስ አቁም በጦርነት ቀጠና ውስጥ ላሉ ንጹሐን ዜጎች ምን ማለት እንደሆነ አስቡት። በምድር ቤት ውስጥ በብርድና በፍርሃት ተሸሽጋ የነበረች አንዲት ዩክሬናዊት እናት ከወራት በኋላ ለመጀመሪያ ጊዜ ልጆቿን ይዛ ወደ ውጭ መውጣት ትችላለች። ፀሐይን ማየት ትችላለች።
ቤተክርስቲያን ሄዳ ስለሞቱባት ዘመዶቿ ነፍስ ሻማ መብራት ትችላለች። ለ48 ሰዓታት ሰማዩ ቦምብ አያዘንብም። ለ48 ሰዓታት የሞት መላእክት ክንፋቸውን አጣጥፎ ያርፋሉ። ይህ ረፍት ግን ልብን የሚሰብር ነው፣ ምክንያቱም ጊዜያዊ ነው። እናቶች ከ48 ሰዓታት በኋላ ልጆቻቸው ወደ አውድማው እንደሚመለሱ ያውቃሉ። ወታደሮቹ ከትንሣኤው ደስታ በኋላ የሞት ጽዋ እንደሚጠብቃቸው ያውቃሉ። ታዲያ ይህ የሰላም ጊዜ ለምን ዘላቂ አይሆንም? የሰው ልጆች ሕይወት ከመጥፋት ይልቅ በጸሎትና በምስጋና እንዲያልፍ የቀረበው ይህ ጥሪ ለምን ለሁል ጊዜው አይጸናም? ለዓለም አቀፍ ግንኙነትና የፖለቲካ ትንታኔ ባለሙያዎች ዘንድ እንዲህ ያሉ ጊዜያዊ ተኩስ አቁሞች አንዳንድ ጊዜ ጦርን ለማደራጀት፣ የሎጂስቲክ አቅርቦትን ለማስተካከል ወይም የሕዝብን ስነ ልቦና ለመሳብ የሚደረጉ ስሌቶች ተደርገው ሊወሰዱ ይችላሉ። ሩሲያ ይህንን በማድረግ ለእምነትና ለሰላም ቅድሚያ የምትሰጥ አድርጋ ራሷን ልታቀርብ ትችላለች። ዩክሬንም ጥሪውን በመቀበል ለሕዝብ ረፍት እፈልጋለሁ የሚል መልእክትን ልታስተላልፍ ትችላለች። ነገር ግን ከፖለቲካው መጋረጃ በስተጀርባ ያለው እውነተኛው ምስል የሰው ልጅ ሕይወት ነው። ጦርነት ስታቲክስ አይደለም፣ ቁጥር አይደለም። ጦርነት ማለት የሚፈርስ ቤተሰብ፣ የሚቋረጥ ሕልምና ወደ አፈርነት የሚቀየር ወጣት አካል ማለት ነው። እኛ ኢትዮጵያን የጦርነትን አስከፊነት፣ የወንድማማቾችን መገዳደልና የሰላምን ውድነት ከምንም በላይ ጠንቅቀን እናውቃለን። ፋሲካን በጦርነት ቀጠና ውስጥ ማክበር ምን ያህል ከባድና ልብ ሰባሪ እንደሆነ በታሪካችንም አይተነዋል። ለዚህም ነው ይህ የሩሲያና የዩክሬን ዜና የሩቅ አገር ወሬ ብቻ ሳይሆን ወደ ውስጣችን ዘልቆ የሚሰማን። ሃይማኖትና እምነት ሰዎችን ሊያስታርቅና መሳሪያዎችን ወደ ማረሻነት ሊቀይር የሚችል ትልቅ ኃይል አለው። የክርስቶስ ትንሣኤ ሞትን በሞት ድል የነሳበት ነው። የዚህ የተኩስ አቁም ትልቁ መልእክትም ይኸው ነው። ጦርነትን በጦርነት ሳይሆን ጦርነትን በሰላም በይቅርታና በፍቅር ብቻ ማሸነፍ ይቻላል። ለ2 ቀናት የተቻለ ሰላም ለ2 ዓመታት፣ ለ2 አስርተ ዓመታት አልፎ ተርፎም ለዘላለም ሊሆን ይችላል። የእነዚህ 2 ቀናት የተኩስ አቁም ሲጠናቀቅ መሳሪያዎቹ እንደገና ድምፃቸውን ሊያሰሙ ይችላሉ። ነገር ግን በእነዚህ 48 ሰዓታት ውስጥ የታየችው የሰላም ጭላንጭል በሁለቱም ወገን ባሉ ሕዝቦች ልብ ውስጥ የሰላምን ዘር ዘርታ እንደምታልፍ አያጠራጥርም። እናቶች ያነቡት የእንባ ዘላ ወደ ፈጣሪ የደረሰው ጸሎትና በጉድጓድ ውስጥ የተለኮሰችው የፋሲካ ሻማ የጨለማውን ጦርነት ብርሃን ፈንጥቃበታለች። በመጨረሻም ይህ ዜና ለዓለም የሚያስተላልፈው ጥልቅ ማሳሰቢያ አለ። የሰው ልጅ የቱንም ያህል በዘመናዊ ቴክኖሎጂና አጥፊ የጦር መሳሪያዎች ቢታጠቅም በመጨረሻው ሰዓት ሰላምን፣ እረፍትንና መንፈሳዊነትን ይራባል። የትንሣኤ በዓል የሰላም የፍቅርና የድል በዓል እንደመሆኑ መጠን ይህ ጊዜያዊ ተኩስ አቁም ወደ ዘላቂ ሰላም የሚደረግ ጉዞ የመጀመሪያ እርምጃ እንዲሆን የሁላችንም ጸሎትና ምኞት ነው። ይህ ዘግናኝ ጦርነት፣ ይህ የሰው ልጅ እልቂት፣ ይህ የጥላቻ ዘመን አልፎ እውነተኛው የሰላም ትንሣኤ ለዩክሬን፣ ለሩሲያና ለዓለም ሁሉ እንዲሆን እንመኛለን።